እኔ እኮ ከኢትዮጵያውያን ማለት ነው የሚያሳዝነኝ ባህሪያችን ማለት ነው። አብረን ታግለን ምናምን ሳልፍለት ቀርቶ አንተ አልፎልኝ ምናምን መኪና ገዝተህ ምናምን ትላንትን አትርሳ ብለህ ትጽፋለህ አይደለ? አንተ እኮ አሁን ትላንት ከአንተ ጋር ሲለፋ የነበረው ከአንተ ጋር ሲታገል የማይነጋ የሚመስሉ ሌሊቶችን አብሮ ያሳለፈ ጓደኛ እኮ ደውሎልኝ እንደማታውቀው ሰው ማን ልበል እኮ ብለህ ነው የምታናግረው ብራዘር። ትላንትን አትርሳ ብለህ ትጽፋለህ እንደ ብራዘር። አንተ እኮ የትላንት ማንነት ረስተህ ማለት ነው ቡስኪ ምናምን እያወረድክ የብዙ ሺህ ብር መጠጦችን እየጠጣህ እኮ ትልቅ ሰው ለመባል እየሞከርክ ነው። ትላንት የማይነጉ የሚመስሉ ያለሊቶችን ትላንት አንድ ቦታ ለሁለት ተጋፍተህ የተኛቸው ጓደኞች ረስተህ እኮ ዝነኛና ባለብር ለመባል በየሆቴሉ ያንተን ብር እኮ በሴት ላይ ምናምን እየጨረስክ ትላንት የማይነጉ የሚመስሉ ሌሊቶችን እኮ ከአንተ ጋር እኩል ደፋ ቀና እያደረገች እኮ ዛሬ እዚህ ጋር ያደረሰች ሚስት ረስተህ እኮ ውሽማ ነው ምን የሚባል ከሚስት የደበቅ ቤት ስትገባ ስልኳን ብላክ ሊስት ያስገባ ስትወጣ እያወጣ እኮ የኔ ቆንጆ ምናምን እያልክ እኮ አልጋ ቤት ውስጥ እየተሽለጠለጥክ እኮ ነው። ትላንቲን አትርሳ ትላለህ ቡዳ። የምን ትላንቲን አትርሳ ነው? ትላንቲን መርሳት ካልፈለግ አሁን አንተ ያለህበት ሳይሆን አንተ እኮ የቅምጥል የቤት መኪና አስፈልግም። እዛ አይተሃል? የአንተ እኮ ትላንት የተወለድክበት ያደግክበት ሰፈር እኮ ተሳፍሮ ለመሄድ ባስ ጥበቃ ያንተ እናት ያንተ አባት ያንተ ወዳጆች እንዴት እንደሚንከራተቱ አንተ ገና አለፈልኝ ብለህ አረማመድን ሁሉ ቀይረሃል። ትላንቲን አትርሳ ብለህ የጻፍካትን ጥቅስ አንሳ በእናትህ ብራዘሬ። አካውንቴ ተመቷል። ፎሎ እያደረጋችሁ ኮፒ ሊንክ አድርጉ።